ኤለን መስክ የስፔስ የኤክስ እና የቴስላ ባለቤት። ኤለን መስክ በዓለማችን ቁጥር 1 ባለጸጋ መሆኑ ይታወቃል። ሆኖም ግን ከቀን ወደ ቀን ከሰዓታት ወደ ሰዓታት ከደቂቃ ወደ ደቂቃ የሱ ሀብት መጨመሩን ቀጥሏል። እነሆ ዛሬ ደግሞ ከ450 ቢሊዮን ዶላር አልፎ ዓለማችን የመጀመሪያው ሰው መሆን ችሏል። What's good everybody? ዛሬ ደግሞ ቆውጢና በሆነ ቪዲዮ ተከስተናል። የዛሬው ቪዲዮ እንዲመቻችሁ ስለማልጠራጠር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ፣ በነፃ ነው። ወደ ቪዲዮ። ኤለን መስክ ተወልዶ ያደገው በአሜሪካ በትንሿ ከተማ ነበር። ኤለን መስክ ህይወቱና አስተዳደጉ እጅግ በጣም ከኮምፒውተር ጋር የተያያዘ ነበር። ሆኖም ግን ኤለን መስክ በዩኒቨርሲቲ እድሜው በኮሌጅ እድሜው እያለ አንድ የኮምፒውተር ጌም መፈልሰፍ ቻለ። ያቺ የኮምፒውተር ጌም የሱን የህይወት በራፍ የሀብት ማማና የስኬት መጨረሻ በር ቁልፍ ነበረች። ሆኖም ግን ኤለን መስክ ይቺ አንድ ተራ ሶፍትዌር ወይ ኮምፒውተር ጌም እሱ መጀመሪያና መጨረሻ አልነበረችም። ኤለን መስክ እጅግ በጣም ታላላቅ የሆኑ ቴስላ የሚባል ግዙፍ መኪና አምራች ድርጅት ባለቤት ነው። ሆኖም ግን በዚህ አልበቃም በማለት የሰማይ ማዕከሉን ጠፍረን በስፔስ ኤክስ ተቆጣጥሮት የዓለምን ኢኮኖሚ ወደ ፈለገው አቅጣጫ እያዘው ነበረው ይገኛል። ኤለን መስክ በዓለም ከ3 ቢሊዮን በላይ ተጠቃሚ ያለውን ትዊተር ወይም አዲሱ ኤክስ በማለት እሱ የሰየመውን ታላቅ የሶሻል ሚዲያ አፕ ባለቤት ነው። አሁን ከቻይና ጋር በቲክቶክ ምክንያት ሰጣ ገባ የገባው ኤለን መስክ ያልበቃኝም ብሎ ወደ አዲስ ስራው ቀጥሏል። በ46ኛው የአሜሪካ ፕሬዝዳንታዊ ምርጫ ኤለን መስክ ዶናልድ ትራምፕን ለሚመርጡ ለእያንዳንዱ እድለኞች $1 ሚሊዮን ሲከፍላቸው ሲሸልማቸው ታይቷል። ሆኖም ግን ዶናልድ ትራምፕ የአገዛዜ አንደኛው አካል ነው በማለት እጅግ በጣም ቀላል የማይባል ስልጣን ኤለን መስክ አበርክተውለታል። ኤለን መስክ እጅግ በጣም ታታሪና ጠንካራ ሰራተኛ ነው። ብዙ ትችቶችና ስድቦችን በሶሻል ሚዲያ ቢያስተናግድም እነሱን ሁሉ ወደ ጎን አድርጎ ግን ኤለን መስክ ወደፊት መገስገሱን ቀጥሏል። በቅርቡ $500 ቢሊዮን ገብቶ ዓለምን እንደሚያስደምመው ተስፋ እናደርጋለን። በዛሬው ኤለን መስክ ጉዳይ ትንሽ ደስስ አደረግላችሁ። ሰፋ አድርጌ በሌላ ቪዲዮ ይዤላችሁ እመጣለሁ። እንደሚመቻችሁ ስለማልጠራጠር አስቀድማችሁ ሰብስክራይብ በማድረግ ቦታ መያዝ ይችላሉ። በነፃ ነው። ሰላም ቆዩ